በዚህ ሰዓት በካናዳ ታሪክ ተሰርቷል። በ60 ብር ደሞዝ 7 ቤተሰብም አስደናቂው ታሪክን ልንገራችሁ። ኢትዮጵያዊ ቢዝነስማን በካናዳ ያደረገው ንግግር የብዙዎችን ቀልብ ስቧል። ነገሩ እንዲህ ነው። በሀገራችን እንቁ አትሌት የተሰየመው ቢቂላ አዋርድም የሽልማት ስነ ስርዓት የተካሄደ ሲሆን በዚህም ታዲያ የቢዝነስ ልቀት አሸናፊ ሆነው የሞፈር ኮፊ ባለቤት ሚልኪያስ ተፈራ ሆኗል። በካናዳ ለብዙ ኢትዮጵያውያን የስራ ዕድል የፈጠረው ሚልኪያስ ተፈራን ታዲያ ሁላችሁም እንኳን ደስ ያለበሉትም ስለ እናቱ እንዲህ የሚል መልእክትን አስተላልፏል። ህይወቴ ላይ በጣም አስፈላጊ የሆነችውን እናቴን እልፍነሽ ሞገስን አመሰግናለሁ። ያልተማረች ኢኮኖሚስት በ60 ብር ደሞዝ 7 ቤተሰብ ማስተዳደር የቻለች የአስማተኛ ስለ እምነቷ፣ ጽናቷ፣ ልምዷ ዛሬ ከኔ ጋር ባይሆን ኖሮ የሁሉ አይቻልም ነበር። ኢትዮጵያ ውስጥ ካለች ከአንድ ትንሽዬ ከተማ ወጥቶ በካናዳ ግዙፍ የተባለውንም የሞፈር ኮፊ ድርጅትንና አቋቁሞ መምራት የቻለው ሚልኪያስ ተፈራ በፋሽን ኢንዱስትሪው ዘርፍ ዝናን ያተረፈችው በሀገራችን ሁላችሁም የምታውቋትም የሄዋን ፋሽን ወንድም ሲሆን እሷም ስለ ወንድሟና ስለ ሽልማቱ እንዲህ ብላለች። ሚኪ ለኔ አባት፣ ለእህቶቼ ወንድም፣ ለእናቴ ደግሞ ጓደኛ ነበር ነው የምትለው። ታዲያ ቢቂላ አዋርድ የቢዝነስ ልቀት የሽልማት አሸናፊ መሆኑን ስሰማም ልቤ በኩራት ተቦልቷልም ብላለችም። ከኛ አንዱ የሆነው ሚልኪያስ ተፈራ የሞፈር ቡና መስራችና ዋና ስራ አስፈጻሚ ያንተ ራዕይና ጥልቅ ቁርጠኝነትም ለኛ ብዙ አስተምሮናል ስትልም ይህንን መልእክት አስተላልፋለችም። ነገራችን ላይ እንዲህ ያሞገሳቸው እናቱ እዚህ ጋር የምትመለከቷቸው ናቸው። ቢቂላ አዋርድ ትልቅ ክብር ከሚሰጣቸው የሽልማት ተቋማት ውስጥ አንዱ ሲሆንም እስካሁንም ታዲያ ለበርካታ የሀገር ባለውለታዎችም እውቅናን በመስጠት ሲሸልም መቆየቱ ይታወቃል። ከዚህ ቀደምም ቴዲ አፍሮ ይህንን ሽልማት ማሸነፉ ይታወቃል። መልካም ቀን።